መንደሩ እንደ ፍርድ ቤት ተከይሞ ቆመ። እያንዳንዱ ድምፅ የተደበቀ እውነት ይወጣ ጀመረ። ሁላችሁም ነፍሰ ገዳዮች ናችሁ የሚለው ትክታ ቤቱን እንደ መቅደስ አድርጓታል። በመቼም መርሳት አይቻልም የሚል ፊትም የተቀባ የውስጥ ቁስል እንደመታ ይመስላል። እያንዳንዱ ቃል የሚሰማው እንደ ክስ ነው። ሕይወትን ከማችሁ ደማን መታችሁ እናንተ ወራዳዎች። ይህ ጊዜ ግን መርጃ ራሱን ለመንደላቀቅ አይጥራም። ድንገተኛ ነገር አዘጋጅቶ ነው ጀልባ የሚጠምበት። ምስጢር በጨለማ ግንባር ውስጥ ይጠብቃል የሚመስለው ከማን መለየት የማይቻለው መንገድ ነው እና ይልዲዝን በመስተዋት ይጀምራል። ልጅ እንደ አባቷ ኃጢአተኛ ናት የሚለው ቃል በቤቱ ላይ እንደ አሳዛኝ ተራራ ይወድቃል። እንዲሁም ውስጥ የተቀመጠው እንደማይገለጥ ታሪክ ለመጨረሻ ተጋርቶ በሚገባ ይሰበራል። የመርጃ መረጃም ምንጭ አርፈል ያለው ግን የቤቱን እሳት በሙሉ ያንቀሳቅሳል። ይልዲዝ ክፍሉ ውስጥ ባገባችው ፋይል ያልተበት ምስጢር አትታል። እሱ ግን ለመቆም አይፈልግም። በመርጃ የተናከረው ቁጣ እንደ ነፋስ ይወርዳል። በፍቃድ ሳይሆን ክፍሪ ትቅባ ከተመለሹ የሚለው እርምጃ የሚመጣው ክፍል ድንገት በእሳት የተሞላ መከራ መሆኑን ይገልጣል። በፍርሃት የተጠጋ የተቃዋሚ ትንቢት እንዲህ ይላል፣ እነ ወደዚያ ጨለማ ገብቼ የተደበቅበትን ማንነት እገኛለሁ። ይህ ጊዜ ማን ከተለየው እውነት መሸሸግ አይቻልም። ሺህ 15 በቤተሰቡ ውስጥ ያለውን ቁልፍ ምስጢር ለመቆራረጥ ይጀምራል።